በረሮ ትበላለች። ኧረ በመድኃኒዓለም በረሮም አሯርጣ ይዛል ትልቅ አድርጋ ነው ትበላት። በረሮም ታላያቀት እንደ ቀን ታወራለች። እቺ ልጅ ግን የት ነው ያደገችው? ጭራሽ ትበላለች ነው በረሮ ሄዳል እኮ ሌላ ነገር ነው እያነሳች ትበላለች። ከብዛታቸው የተነሳ እኮ ነው። ኧረ አንቺ ሴትዮ ጥሬ ስጋ ከምትገኝ ሂጂና ኧረ በእናትሽ ሂጂና መድኃኒት ገዝተሽ ነይ። ስንት ሴቶች በአንቺ ምክንያት ላይፋቸው ተበጠበጠ? ፎር ኤግዛምፕል አንድ ሰው ለምሳሌ ሳምሶንና ዳግማዊ በጣም ተሳስተሃል። አታውቅም ማለት ነው። ጀመር ስለማታውቅ ነገር አታውራ። አያዋጣም። የቲክቶክ የሪከርድ ቪዲዮ ምናምን አያዋጣም። ስንት ሰው በሷ ምክንያት ትዳር ተበጥብጧል፣ ብዙ ነገር ተበጥብጧል። ግን እሷ ስታወራው እሷ ሴትን ታከብራለች፣ ሌላ ሰው አያከብርም። በረሮ ትበላለች። ኧረ በመድኃኒዓለም በረሮም አሯርጣ ይዛል ትልቅ አድርጋ ነው ትበላት። በረሮም ታላያቀት ካልተከታተላችኋት በረሮ ደግሞ ተነስቶበታል ጋይስ። በረሮን ገላ ትበላለች። እንግዲህ የኔ ልጅ ብቻ ነው በረሮ የምትበላው ጋይስ። ምን ሲበላል? ወይኔ እንደ ቀን ታወራለች። እቺ ልጅ ግን የት ነው ያደገችው? ጭራሽ ትበላለች ነው በረሮ ሄዳል እኮ ሌላ ነገር ነው እያነሳች ትበላለች። ከብዛታቸው የተነሳ እኮ ነው። ኧረ አንቺ ሴትዮ ጥሬ ስጋ ከምትገኝ ሂጂና ኧረ በእናትሽ ሂጂና መድኃኒት ገዝተሽ ነይ። ኧረ በእናትሽ ጆሮ ውስጥ ከገባ ጥሩ አይደለም። እቺ ልጅ እኔማ አንቺ ነሽ ስለኔ የምታወሪው። ስንት አይነት ሰዎች አሉ ኢትዮጵያ ውስጥ በእናታችሁ። ይቻገሩ ማካ ወዴት ነው የምትሄደው? ወዴት ነው የምትሄደው? ወይኔ ስንት ደደብ እኮ ጥለው መድኃኒዓለም እግዚአብሔር ሆይ ደደቡንና ጤነኛውን ለይ አደራ። ፊንገር ሾት ባለስልጣን የኦሮሞ በጣም ኃይለኛ እንትን ብለው ወድቀዋል እጃቸው ላይ የሚባል ሾክታ ደርሶናል። የምናስተላልፈው ይሉናል ጋይስ። ፊንገር ሾ ይመችሽ። በረሮቹም በጣም የቤትሽ በረሮ ጠብድለው ጠረጴዛ ላይ ሁሉ ስትበይ አብረውሽ ሊበሉ እየተጋፉሽ እንደሆነ ስሰማ አኒማጅን የቤታችሁ በረሮ ከኪችን አልፈው ተርፈው ዋናው ሳሎኑ ላይ ምግብ ስትበሉ ጠላታችሁ ጠረጴዛ ላይ ወርደው ቁጭ ውረዱ ሂዱ እያልኩ ምግብ ከመብላት አከሲ እያልሽ አጥፊያቸው። አከሲ እንደምትዩ ቀንቀንም አከሲ እያልሽ አባሪያቸው። በረሮቹ አብረውሽ ሊበሉ አፈር ቢያፈር ያስበላሽ። አንቺ ሴት ነሽ፣ አንቺ ተሰንጥቆልሻል። ልጅሽስ ይቺ ደክ የምትለው ልጆች እኮ አቁም የሚያጫውቷት መስሏል። ልጇ ፎስ ልከተው ትችላለች። መብርሃን ጠረጴዛ ላይ አከሲ እያልኩ እያጠፋው ልብላ። ማልጎደኒም ጨምሪበት። ማልጎደኒ ማታ ማልጎደኒ እያልሽ ነው አሉ የምታድሪው። ወፏ ሾክ ብላናለች። ማልጎደኒ ስትይ እንደምታድሪ እኛም ሰምተናል፣ አንቺም ሰምተሻል። ጭራሽ የእሱ አልፎ ባለስልጣናቸው ተብሎ ሾክ ብለናል። እንደው አይበልና እንደው አንዱ ባለስልጣን ጨምሮ አንቺ ቤት መጥተው ዱቅ ቢሉ ቴብል ላይ እሳቸው ልታሸማቅቂ አከስ እያሉ ያጥፉ እሳቸውም ቴብል ላይ። አንቺ ቅሌታ ደግሞ ልጅቷን ያጸዳች አፈር ጽጂ አፈር ያስጠዳሽ አፈር ዲሜ ያስበላሽ። አሁን ደግሞ ኦሮሞ ባለስልጣን ጠበሻል አለችኝ። ዛሬ እንደዛ ብላ ቪዲዮ ሰራችብኝ። በሱ ነው እንደውም አሁን ድጋሚ ለሰርግ እመጣለሁ ብላለች። ወይ ለሰርጓ ከመጣች እንዲህ ብላ የባለስልጣኖችን ስም እያጠፋች ስለሆነ እከሳታለሁ። ያንቺም ስም እኮ ይጠፋል እኮ አሁን ለወደፊት እኮ አሁን አይ እኔ ችግር የለውም ግን ባለስልጣን ስትል ለሀገር ያገለገለ ሰዎችን ዝም ብላ ስትዘልፍ አንድ የኦሮሞ ባለስልጣን ነው ሽማግሌ የሚያስቀምጣት አለችኝ። እንግዲህ እግዚአብሔር ይወቀው። ማን አንድ የኦሮሞ ባለስልጣን ራሱ እንደዚህ ብላ ስም ሰጠችኝ። እንግዲህ እናንተ መስክሩ። ሚዲያ ላይ ቁጭ ብላ የእንግሊዝ መንግስት አይጠይቀኝም ብላ እኔን ተናገረችኝ። እንግዲህ ምን አይነት ባለስልጣን እንዳስቀምጥኝ በቃ እሺ በይቅርታ ይለፍ ምናምን ብዬ ነው እንጂ መቤቴ ነው የእውነት ራሱ የኬኮ አባት አለቃትም ብሎ ነበረ። ማግስቱ ይቅርታ አላተች። ሁሉም ተናገንተን አሏትና ይቅርታ ብላ ወጣ ተናገረች። እና አንድም ሰው ኢትዮጵያ ላይ ቁጭ ብሎ የሰውን ቤተሰብ የሰውን ልጅ መዝለፍ አይችልም። መጡ ልክ ኢትዮጵያ ላይ ኖርማል ነው ይመስላችሁ። የዛን ሀገር ህግ አክብራችሁ ስትኖሩ እዚህ ሀገር ህግ የማይከበር ይመስላችኋል። እና የዛኔ አሳዘነች። ለቫኬሽን የመጣችው አልቅሳኔ የመጣችው ብዙ ነገር ለምናኔ የመጣችው ደጅ ጠንታኔ የመጣችው እና ደግሞ ያው ታውቂያለሽ ዲያስፖራ ወደ ሀገር እንዲገባ ደግሞ
ድጋፍና እርዳታ ይደረግለታል። ምን ዲያስፖራ ትባላለች? ያው ዲያስፖራ ዩሮፕ ስለሆነ የምትኖረው ዲያስፖራ ትባላለች። በጊዜው ዋጋ ልትከፍል ነበረ። እኔ እንደሱ አይደለሁም። እኔ ክፉ አይደለሁም። አያቴ ናት። ቢያንስ አያቴ በህይወት አለች። አያቴን አስታወስኳትና ተውኳት እንጂ እኔ አይደለሁም። የራሱ የቴኮ አባት ሊከሳት ነበር። እኔ እንኳን አይደለሁም። ስንት ሴቶች በአንቺ ምክንያት ላይፋቸው ተበጠበጠ? ፎር ኤግዛምፕል አንድ ሰው ብለስጠኝ አንድ ነገር ልንገርሽ። አንቺ ከቤታ ጋር ስለተጣላሽ ኦልሬዲ አንቺ ባወራሽው ነገር የቤታ በነገራችን ላይ ይኸውልህ አንድ ነገር ልንገርህ። አሁን አንድ ነገር ልንገርህ ጀመር ኖ በአንቺ ምክንያት የተጎዱ ሰዎችን ልንገርሽ። ካፕሎች አሉ። ማን? ለምሳሌ ሳምሶን እና ዳግማዊት። በጣም ተሳስተሃል። አታውቅም ማለት ነው። ጀመር ስለማታውቅ ነገር አታውራ። የእነሱን ትዳር እኔ ስለመበጥበጤ እርግጠኛ ነህ? አንዳንዴ አስተውል፣ የምር አስተውል፣ አስተውል። አያዋጣም። የቲክቶክ የሪከርድ ቪዲዮ ምናምን አያዋጣም። አንተ እንደዚህ ብለህ ስትል እነሱ እኔ መጠየቅ ይችላሉ፣ እኔ ደግሞ አንተ መጠየቅ ይችላሉ። ሚዲያ ላይ የተወራውን ወሬ መጥቶ መናገርና ያልተበጠበጠባቸውን ትዳሮች ባንቺ ምክንያት ነው ብለህ እርግጠኛ ሆነ መናገር ዋጋ ያስከፍልሃል። ከዚህ በፊትም በጣም ረጅም መንገድ ይደናል። እረፍ፣ እውነት እረፍ። መጣ ከቤትክ እቤቴ ቀጥ ብለህ ልግባ አልክ። ምንድነው ባንቺ ምክንያት ትዳር ታቷል። እርግጠኛ ነህ እነሱ ከህግ አንተ በልጠ ነው? እዚህ ጋር ሀገር ካለው ህግ አንተ በልጠ ነው? የሶሻል ሚዲያ አንድ ተራ ሰው በልጠ ነው? ከህግ በላይ አውቀ ነው? ህግ ከሚያውቁት ሰው በላይ አንተ ተንታኝ ሆነ ነው እንደዚህ የምትናገረው? ወይንስ ለመወደድ ነው? ወይ በሷ ምክንያት ስንት ሰው ላይፉ የተበጠበጠ ስንት ሰው አለ? ስንት ሰው በሷ ምክንያት ትዳር ተበጥብጧል፣ ብዙ ነገር ተበጥብጧል። ግን እሷ ስታወራው እሷ ሴትን ታከብራለች፣ ሌላ ሰው አያከብርም። ጥያቄን የጠየኳት ምንም ማውጣት አያስፈልግም፣ ንግግር ነው። ለምሳሌ አለችኝ አሁን ቤታ ላይ ቤታ የምታውቋት ድሮ ታውቋታላችሁ፣ ቂጧ ትልቅ ነው። ቤታ ሰርጀሪ ብላ አወራች። ሰው ሁሉ ቤታን ሄዶ አቢዩዝ ያደርጋል፣ ሰርጀሪ ይላል። የዳግማዊትና የሳምሶንን ትዳር የስንት ሰው ኢምባሌ ጠፍተሽ ነው እና በጣም የሀገር ሰው ግን ለእሱ አሁን አልበጠበጠችም፣ ምንም አላረገችም። ሰው ግን እዚህ ጋር ሌላ ሰው ጋር ሲጣላ ሲያወራ እሱ ጥፋተኛ ነው አይደል? እኛ ሴትን አናከብርም። ቆይ ቪዋ ጨመረ። ለምን ተሻሻለሽ? ከእውነታ ልላክላት። አጠፋችሁ። እኛ ይኸውልሽ ባይ ዘ ዌይ የምንጠየቀውን እናደርጋለን። እኛ የሀገራችን ሕግ የሚለንን አክብረን ነው የምንኖረው። በሕጉ እንገዛለን። ተገዝተን ነው የምንኖረው። ከጠየቁ እኛ ሀገራችን የምንመኘው ሰላም፣ በእውነት እድገት፣ ሀገራችን የሰላም ሀገር ሆናልን። ህዝብ እውነት እናቶች በሰላም ወጥቶ እንዲገቡ እንደ አንድ ዳያስፖራ ይሄ ነው እሺ። እኛ ሀገሬን በጣም ወዳለሁ። ዲያስፖራው ከውጭ ሲገባ እውነት ለመናገር ልክ አዲስ አበባ ሲያይ በጣም ነው የሚደነግጡት። እውነቴን ነው የምልሽ እግዚአብሔር በቃ ማለት ለውጥ ያለው የከተማዋ ነገር ያስደነግጥሻል። እንኳን ዲያስፖራው እኛ ራሳችን ወደ ከተማ አምሽተን ወተን ስንገባ ትደነግጫለሽ። ያለው ከተማው በቃ ይሄ ላይክ ከመቼው ነው እንደዚህ የተቀየረው ምናምን ነው የምትይው። በቃ ከመቼው ነው እንደዚህ ሆኖ ሲያምር ላይክ ዱባይ ቢያት አዲስ አበባ በውሳት በጣም ነው የምታምረው። ማለት የሚደነቀውን ስናደንቅ ከሌላ ነገር ጋር ትሰዱ። የሚያምር ነገር ስታዩ ታምራላችሁ፣ ያምራል ብላችሁ መመስከርን ልመዱ። ስትሰሩ እንደዚህ አሁን ለምሳሌ እኔ ስለሰራው ነው ባይዘው እኔ ስለሰራው ነው እንጂ ባልሰራ ኑሮ ትላንትና ገረድ ነበር የምባለው ብያችኋለሁ። ስለሰራው ግን ዛሬ ገረድ የሚለኝ የለም። ዛሬ ምንድነው የምትሉኝ? የባለስልጣን ሚስት
እንትን ሸርሙጣ የምትሰጡኝ ስም ይሄንን ነው። ገብቷቸዋል። እና ጋይስ ዲያስፖራ ወደ ሀገራችኑ ሀገራችኑና እዋት አዲስ አበባ በጣም ታምራለች። ግን እነዚህ ግን አሁን ዘራፍ የሚሉት ኦንላይን ላይ ዲያስፖሮች ኢትዮጵያ እኮ ሲገቡ ድምጻቸውን አጥፍተው ገብተው እኮ ነው ሲወጡ ነው የሚፖስቱት። ሲወጡ ነው የሚፖስቱት። ባይዘው ልክ ከአዲስ አበባ ሀገርሽ ላይ በሰላም እየኖርሽ የለም ሰርተሽ ምትኖሪ ሶሻል ሚዲያ ላይ ኦፒኒየን ኖሮሽ ምትኖሪ ሴት ነሽ እና ይሄንን በጣም ሪስፔክት ልናደርግ ይገባል ወገኖቼ። ያ እኔ ባይዘው ባለው ነገር በጣም ደስተኛ ነኝ እውነት ለመናገር ምክንያቱም በሰላም ወጥቼ በሰላም እየገባው ነው። ነይ ከዮኒ ጋር የጸሎት ፕሮግራም አለ። ካንሳቤው ዮኒን አፍቀኛል ብሎ ካንሳ አሁን በሰላም በጌታ አሁን ይሄ ቪዲዮ ሪከርድ ስለሚደረግ ዮኒዬ ልልቲን አንሳትና የጸሎት ፕሮግራሙ ላይ እንድንገኝ ይጻኖ ነው ባይስጠኝ ራሱ የሚመጣበትን ቸርች ማወቅ ፈልጋለሁ። ባካል መናገራችሁ ልጅቷ ቆንጅዬ ናት። ምንም አይወጣላት ከልቤ ነው የምናገረው። በዛ ላይ ደግሞ የተማረች ናት። በነገራችን ላይ ሆስተስነት ስራ አግኝታ ነበርና ሆስተስነት ነው የምትፈልገው። በቃ ሆስተስ መሆን ነው የምትፈልገው። ባይዘዌ የአርሲ ልጅ ናት ትቱና በጣም ጭንቅላት አይደለም። እግዚአብሔር ነው የምልሽ አስተሳሰቧ ላይክ እንደዚህ የምትያት ልጅ አይደለችም። በጣም አስተሳሰቧ የጓደኝነት ጥግ ናት። ምን አይነት ቤተሰብ ነው ያሳደጋት ነው የምትዩ። ታጋሽ ናት፣ አዳማጭ ናት፣ መካሪ ናት እና ሰውነቷ ብለው ሊያስፌዙባትና ሊቀልዱባት የመጡት ሰዎች ስመለከት አንቺ አስቀያሚ ተብለሽ ያደግሽልሽ ዛሬ ላይ የኔ ቆንጆ እንድትባይ ተጋግጠሽ መተሽ ቱቱን መተረብ በጣም ያሳፍራል። ባይዘው በነገራችን ላይ አንቺ አስቀያሚ አንቺ ምናምን የተባላችሁ እህቶቼ ቱቱን የመናገር ሞራላችሁ ሲመጣ ሳቂ ይመጣል። በጣም ነው እነሱ ራሱ እኮ እኔ አሁን ሜካፑን አይቼዋለሁ የሴትዮዋን ከለር እኮ አውቀዋለሁ እና ራሳቸውን እኮ ብሊች እያደረጉ ነው በዚህ ፋውንዴሽን በምን ኢቭን ጥቁረታቸውን ያልተቀበሉ ሰዎች ናቸው እኮ እቺ ልጅ በጥቁረቷ የሚናገሩት። የቱቱ ጥቁር አይደለችም፣ ፀይም ናት። በዛ ላይ ሰውነቷ የሚያምር፣ በዛ ላይ እውቀት ያላት፣ በዛ ላይ ስነ ስርዓት ያላት፣ በዛ ላይ ሶሻል ሚዲያ ላይ ወጣ እንደኛ እንኳን እንዲህ መናገር ማትችል ጨዋ ያሳደጋት የጨዋ ልጅ የሊያሾ ጓደኛ ስለሆነች ብቻ መሰደብ አለባት የሚል ያው የአይምሮ ዳሃ የሆነ ሰው